አሁን ቤፍሬም በኩል አክስት ልንሆን ነው። ምን ልንሆን ነው? ካፎን የሚገባው ጌታ ወራ እሷን ይዞ ተኝቶ አንተ ዊናን ዝም አልከው። ሲጀምር ልጁ ኢማንዳ ብታረግዝም ይሄ የኔ ልጅ አይደለም። ከዊና አርግዛ ቢሆንስ? ከዊና አርግዛ ቢሆንስ? ከፍተባት ነገር ታቆማለህ። ለምን ከያብለ አፍሮን አትፈተባት ባላይ ጥሩ ነው ነው ህያብ ከኢማንዳ አንተ ተስፋ የሚኖር ኢማንዳ ላይ ተስፋ ኪጣር ስድ ባለኝ እሺ ምን አባንም ታላቅስ ቢዘይዳ አለቃቅስ እሺ ሽማግሌ ይላል ምንድነው ሽማግሌ ልትነካው ቀድሚያ ከሷ ጋር ተመካከራችሁ ተነጋግራችሁ ነው ቀድሚያ ህያብ ምርብዝ ናት ሁለቱንም ሊያስታገስክልኝ ታወራሽ ትውቃ ከሁለቱም ሰው ከሁለት ታጣው ደህና ባዶ ሰላም ሁሉና የተከበራችሁ የነጽ ቤተሰቦች እንደምን አላችሁ? ደህና ናችሁ? አለው ምን ፈጣሪ ተመሰገነ ይሁን። ዛሬ እንግዲህ በአንድ ቪዲዮ መጥቼላችኋለሁ። ያው እንደምታውቁት የኤፍሬም እና የህያብ ነገር ምን ብዬ እንደምናገር አላውቅም። እያበቃ ይሁን ግንኙነታቸው የሚቀጥል ይሁን ብቻ አወዛጋቢ ነገር ነው የነሱ ነገርና ኤፍሬም ተብዬውም ያው ያቺኛዋ ልጅ ስሟን ማያዝልኝም ኤማንዳ እህቴ ልበላት ያው እህቴ ናት። የእውነት አሁን ምንም አታውቅ ምስኪን ናት። አታሏት ነው ይመስለኝ ውስጥ ልትገባ የቻለችው። እንግዲህ አርግዣለሁ እያለች ነው። እንግዲህ አንድ ሴት ካረገዘች በኋላ ምንድን ነው የሚደረገው? ምንም አይደረግም። ትወልደዋለች እንጂ እኛ እዚህ ላይ ምንም ሀሳብ የምንሰጠው ነገር የለም። ግን ህያብ ታሳዝነኛለች። ስለ እውነት ነው የምላችሁ፣ በጣም ነው የምታሳዝነኝ። በቃ ይሄንን ነገር ስታይ እንዴት እንደሆነች እኔ ነኝ የማውቀው። ስለ እውነት ያስቀረዋትም እኔ ነኝ እሄዳለሁ ብላ ስለነበረ በቀደም እና በቃ ለምን አስቀረዋት እስክል ድረስ ነው ራሴን የታዘብኩት። በቃ ይህንን ነገር መስማት የነበረባት ቤተሰቦቿ ጋር ሆና አልኩኝ። በቃ ማረጋጋት እንኳን አልቻልንም እሷን እና ብቻ እጠይቀዋለሁ። ልጅቷ ያው አርግዣለሁ ነው ያለችው ኤማንዳ። እውነት ይሁን ውሸት ይሁን ከኤፍሬም ማረጋገጥ ይሆናል። ደውልለታለሁኝ ይመጣል። እንግዲህ እሺ ካለ ሊመጣ ይችላል፣ ላይመጣም ይችላል። ከመጣ አገኘዋለሁ፣ እጠይቀዋለሁኝ እውነት መሆኑንና አለመሆኑን ለመጠየቅ። እውነት ከሆነ ህይወት ይቀጥላሉ ነው በቃ ምንም ማድረግ ስለማይቻል እንግዲህ ምን እንደምንለኝ ስለሆነ ግራ ይገባል። በቃ ቤተሰብ ሙሉ ፋሚሊ ምን እንደሚል ነው ግራ ይገባል። የሁለት ሴቶች ነው ህይወትን ያበላሹት ኤፍሬም። የዛችን ምስኪን ልጅም የዚችኛዋንም አታሏት ነው ግንኙነት እንዳለው ብታቅ ሴት እንደማትመጣ ነው የምነግራችሁ። ኤፍሬም ደውዬለታለሁኝ ይመጣል። ያለውን ነገር ከሱ የምንሰማ ይሆናል። እኔም አላመንኩም። ሴት ልጅ ትዋሻለች ብዬ አልገምትም። በቃ አንደኛ ኤፍሬም ህይወት እንዳለው ስለምታውቅ ይሄንን ነገር ባይደርስባት ባታረግ አርግዣለሁ ብላ ልትናገር አትችልም። ምክንያቱም ባለፈው እንደማይጠቅማት ስለነገርናት ትሄዳለች ብለን ነበር ያሰብነው። እሱ አስረግዞልኛል። ማታ አስረግዞ ያወጣው ማለት ነው። አሁን በኤፍሬም በኩል አክስት ልንሆን ነው። ምን ልንሆን ነው? ካፎን የሚገባው ጌታ ወራ አልስቅም። እውነት አይሳቅም። ቀን በላይ ጌታ ሆይ እና አስረግዟታል የሚባለው እውነት በቃ እኔ አላመንኩም። እውነት ነው ኤፍሬም አባት ሊሆን ነው። ህይወቱንም ያበላሸው እሱ። እነሱ ሁለቱ ተዋቸው ገደል መግባት ይችላሉ፣ ግን የሚመጣው ህይወት ያሳዝናል። በእንደዚህ ትርምስ ውስጥ ተልካሻ ውስጥ ስለመጣ ማለት ነው። እኔም ሴት ነኝና ነገር እንደሚደርስብኝ አላውቅም። ሴትም ሆነቻለሁ። በጣም ነው ይገርማው። በቃ ብቻ አላውቅም ምን ብዬ መናገር። ወንድሜ ነው ምን ብዬ መናገር እንዳለብኝ ግራ እስኪገባኝ ድረስ። ለማንኛውም ያለውን ነገር ከኤፍሬም የምንሰማ ይሆናል።
ሰላም ነው? የደወልኩልሽ ጠዋት የምትመጣው አሁን አልተመቸም። አናትክ ላይ ነው ጥጋቡን ትይዙ አይደል? በጣም ነው የምታሳዝነኝ። ስለ እውነት በጣም ነው የምታሳዝነኝ። ምክንያቱም እንዲህ በመቀያየርሽ እንደዚህ በመሆን ሰላም ደም እኮ ነበር ታሳዝነኛለህ። ስለ እውነት በጣም ነው የምታሳዝነኝ። በቃ ምክንያቱም ካንተ ባህሪ ስለማልጠብቅ ማለት ነው። ቤት ነው ምን አላችሁ? ገና ባዶ አግኝ ያለው ያረች ነው። እሺ የምታውቅ ያ ሰላም ነው ብላትም ብለምናትም ኤማን ፊት መስጠኛ ተገና ወይ ሰሞኑን የኢትዮጵያ ጠፍተናል። እኔ ምን ልበልሽ? አሁን ምን እንደምነገር አለብኝ። አርግዣለሁ ብላ ቪዲዮ ሳታረግ አርግዣለሁ አትልም እኮ አይደል? አይደለም እኔ ይኸውልህ ልናገርህ ነው። ተናግሬ የፈለክበት እንደፈለክ ትችላለህ። ከዛ በኋላ ለምን እንጠረጦቆ ሳትገባ አይመለከተኝም። ግን እንደ እህትነት አንድም ሁለቴም ልናገርህ ብዬ ነው የሚበጀን። እቺ ልጅ ደግሞ ሳታረግ አርግዣለሁ አትልም። ሴት ልጅ ሳታረግ አርግዣለሁ አታለሃት ነው እቺ ልጅ መሰለች ልጅ ቅጥፍ አረካት። ማንን ልበለ? ሁለቱንም ነው ያስረገዝከው? አትቀልዱብኝ በእናታችሁ። አንቺም ለምንድነው? አይ ታዲያ ማንን የምትለኝ? ህያብ ምርኩዝ ናት። ሁለቱንም ነው ያስረገዝክልኝ። ደርሰሽልኛል እነዚህም እነዚህ የጠራሽኝ ለቁም ነገር ነው ብለሽ ነው። አሁን ምንድነው የምታደርገው? እቺ ልጅ አርግዣለሁ እያለችክ ነው። ምን አባክ ነው የሚውጥክ? እንዴት ብለህ ነው እቺ ልጅ አግባብተክ እውነት ማርገዟን ማወቅ ያለብክ? እንዴት ነው ሳታረግ አርግዣለሁ አትልም? ጭንቅላትህን አሰራው፣ ፈዛሃል፣ ደምድመሃል። አንተ ልጅ ነው ምንድነው ማድረግ ያለብህ ነው? እኔ መቀመጫ አጥቻለሁ ባንተ የመጣ 150 ሰው ነው በየቀኑ የሚደውለው የሚጽፈው። እሺ ሽማግሌ ልላ ምንድነው ሽማግሌ ልትልከው? ቀድሚያ ከሷ ጋር ተመካክራችሁ ተነጋግራችሁ ነው። መጀመሪያ አታለህ እንዳመጣሃት አታለህ እንዳጋደምካት አሁንም አታለህ አምጥተህ ጠይቃት። መጀመሪያ እንዴት ነው እንደዚህ ያርገህ እንደ ቂቤ ነው አይደል ያስካት የነበረው? አሁንም እንደ ቂቤ አድርገህ ይዘሃትናና ጠይቃት። መቼ እንደተበላሽ ነው ግን ታውቂያለሽ። እኔ በስነ ስርዓት ልትተዋወቋት ፈልግ ነበር ከአንቺም ከእናቴም ከለምለምም ከአባቴም በስነ ስርዓት። ግን ነገሩን እንዳለ ረባበሻችሁት፣ እንዳለ ተበላሸ። በቃ ህያብም ያው እንደምታያት ነው። ከህያብ ጋር ኤማንዳ ቢያንስ ተስፋ ያደረኩት እሷ ላይ ነበረ። እመጣለሁ ምን አንሳት ነው ህያብ ከኤማንዳ አንተ ተስፋ የሚኖሩት ኤማንዳ ላይ ተስፋ ይጣል። ስድ ባለጌ ውሻ ምን አባንም ታለቀቀስብኝ? ዘይዳ አለቃቅስ። አሁን መፍትሄ ምንድነው? እንጠይቀና የሚጠራው እንጂ ያንተ ጉዳይ ወይም ያንተ እንደዚህ መቆርዘም እንደዚህ መጃጃት ሐሳብ ሆኖብኝ አስቤህ አይደለም እንድታውቅ። ግን ምንድነው ማድረግ ያለብህ? እቺ ልጅ እውነት አርግዛ ነው ወይ? ካረገዘችው ቀጥ ለጥ ብለህ የመቀበል ግዴታ እንዳለብህ እንድታውቅ ነው። ሻዲያ ነግዳለሁ ምን አቀልሃለሁ? ልጅ ከሆነ የኔ ከሆነ አስመርምር። ያንተ ነው የሚሆነው። ታዲያ ማን ነው የሚሆነው? ያንተ ነው እንጂ 24 ሰዓት አቅፋትና ሸጉጣት አይደለም የምትውለው። ከሌላ ሰው በምን እንዴት ብላ በልፋስ ሊሆን አይችልም።
አንተም ታውቀዋለህ ከማን እንደሆነ። ስለዚህ ያለህን ነገር በስነ ስርዓት ልጅቷን አቅርባት ነው ፈልጋት አቅርባት። እንደ እህት የምመክርህ እኔ ነገ ሌላ ነገር መስማት አልፈልግም። እቺ ልጅ የሆነ ነገር ሆነች ቢባል ነግሬሃለሁ። እኛንም ተጠያቂ ነው የምታደርገን እወቅ። አንተ ባጋደምኩ ማለት ነው ምን ትሆናለች? ነታነ ካረገዘች አስመርምር የኔ ልጅ መሆኑ ከተረጋገጠ የማን ነው? ኤፍሬም አሁንም ቢሆን ልጅቷን ብትመጣ እንኳን ብታቀርባት እንኳን እንደዚህ አይነት ቃላት እንዳትናገራት። አላስመረምርም። አስመርምር። ያንተ እኮ ነው ያንተ ነው። እሺ ሌላ የፈረንጅስ ቢሆን የፈረንጅ አረግዛኔ መጣች እቺ ልጅ ቢሆንስ? እሺ ኧረ እባክህ ኧረ በእናትህ ተው እንጂ። ያረገዘች ሴት አንተ አጋደምክ። ውይ አልቀረብህም። እሱን ለኔ አይደለም። እሺ ለማንኛውም ልጅቷን ፈልጋት። ነገ ሌላ ነገር ሳይመጣ ነገር ያለ የሆነ ነገር ቢመጣ እኛንም ከተጠያቂነት ወደ ኋላ እንደማንል እወቅ። አንተ ባበላሻው አንተ እዛና እዚህ ሄደህ ባራቆትከው ማለት ነው። እንኖርበት ስርዓት ይዘህ እኛ እንኖርበት። አንተ እንደፈለክ መሆን ትችላለህ። እቺ ልጅ ግን ይህንን ነገር ብትጠይቅ ይሻላል አለ ነግሬሃለሁ። እየደወልክ ደግሞ አፋን የምትከፍትባት ነገር ታቆማለህ። ለምን ህያብ ላይ አፍህን አትከፍትባት። ባላይ ጥሩ ነው። ባላይ ጥሩ ነው። ባላይ እኔ ባልሰማ ባላይ ጥሩ ነው። ምክንያቱም አብረን ተኝተን እየደወልክላት ነው። ያቺኛው እኔ ካባህላት እሷ ጋር የምትደውለው አፈር ብላ ሻ ሰላማን አትነሳት። ልጅቷ ሰላማን እንዳትነሳት። አንተ እዛ ይጨመላለከው መጀመሪያ አጣራ። እሺ እቺን ልጅ ግን ታዋትና ሰላማን ስጣት፣ ትኖርበት። ለምንድን ነው ቆይ ለይና ለተቆራቁራት ነው? ምክንያቱም ያንተ መጥፎ ነገር እየሰፋ ስለሄደ ሰማለ። ክብር ስላላት ለኛ ክብር ስላላት ውዴታ ስላላት መልካም ስለሆነች ነው ከአንተ ጋር እንኳን እንደዛ አይነት ውስጥ ገብታ ለልጄ ክርስትና ይመጣቸው። እሺ የተደፈነ አይምሮውን አንተ አይመልስክ። መብት አለኝ። አሁን ስላበጥክ አይደለም። እሺ ስላበጥክ እንዳይመስልክ። አንተን አዝዬ እኮ ነው ያሳደግኩት። እቀጠቅጥሃለሁ። ምን አባ ልታመጣ ነው? ምን አባ ልታመጣ ነው? ምን ልታመጣ ነው? ያ የመሰለ ልጅ እንኳን አስቀይመኸዋል። ምንም የማያውቅ ልጅ ማን ነው? ታውቀዋለህ? ጓደኛህ ዊና። ምን ያርግ? እሱ እንዳንተ ልቅስቅስ አይደለም። እሺ ስሙን እንዳታጠፋ እሱ እሱን ስም አላየህም። ስሙን እንዳታጠፋም። ሁሉም እንዳንተ አይነት ሰው እንዳይመስልህ። እሺ ምን ያርግህ እሱ? እኔ በብረቱ ያየሁት አላየህም። አልጋ ላይ ነው የደረስኩበት። አልጋ ላይ ተኝቶ ተጋድሞ ነው የደረስኩበት። ወይ አልጋ ላይ እሷን ይዞ ተኝቶ አንተ ዊናን ዝም አልከው። ሲጀምር ልጁ ኢማንዳ ብታረግዝም ይሄ የኔ ልጅ አይደለም። ይኸውልሽ የኔ ልጅ አይደለም። ስርዓትን ያዝ ኤፍሬም፣ ስርዓትን ያዝ። እሺ እረፍ። ከዊና አርግዛ ቢሆንስ? እረፍ። ከዊና አርግዛ ቢሆንስ? አላረገዘችም። ካንተ ከራስ ነው ያረገዘችው። ካንተው ምጥ የትኛው ሰዓት ነች ልጅ የማታውቀው ሀገር ይዛሃት መጥተህ ዊና የትኛው ሰዓት አግኝቷት ነው በእናትህ ይዟት ወጥቶ ኤማንዳን ያስረግዛት? ተው እንጂ እንጃ። ይሄ ማምለጫ ዘዴ ነው። ማምለጫ ዘዴ አይደለ? እንደገባህበት ቀጥታ ተወጣበት። ያጨመላለከውን ነገር ተወጣው። አስተካክለው። ነገር ያለው አስተካክለው። ብታስተካክለው ይሻልሃል ኤፍሬም። ነግሬሃለሁ። ነገ ይኸውልህ የሚጠብቅህ ሌላ ቦታ ነው። እንድታውቅ እንደ ቀላል ነገር ያየኸው መስዋዕት ያስከፍልሃል። ተናግሬሃለሁ። ስርዓትን ያዝ። የሰው ስም አታጥፋ። ተመለስ። ልጅቷን ያዝና ቀስ ብለህ ይዘህ በሲስተም ጠይቃት። ጭንቅላትን አትያዝ። ጭንቅላትን እንደዚህ ለምን እንደምትይዘው በሽተኛ ጭንቅላትን አትያዝና ነቃ ብለህ እንዳገኛት አሁንም ነቃ ብለህ ፈልጋትና ያለውን ነገር ብጨርስ ይሻላል። ነግሬሃለሁ ኤፍሬም፣ ነግሬሃለሁ። እንደ እህትነት ነው የምናገረው። ነፃነት እንዲህ ብላኝ ነበር እንድትል ተናግሬያለሁ። ስትጨርስ ነው ቤቴ የምትመጣ። ስትጨርስ
የገባህበትን ነገር ስትጨርስ ቤቴ እንድትመጣ ተናግሬሃለሁ። የገባህበትን ነገር ጨርሰህ እንድትመጣ እዚህ ቤት ሁለተኛ ዙር አትረግጠውም ተናግሬሃለሁ። እኔ ብቻ አላውቅም፣ ምን እንደምል አላውቅም። ስለ እውነት ነው የምላቸው። ልጁ ደንዝዟል። ጤነኛ ነው ይመስለኛል። ምን እንደሆነ አላውቅም። በጣም እኔ እንጃ ምን ልሁን፣ ምን ብዬ ልናገር? እሺ እንዴት ልሁን? ወንድሜ ነው። ስለ እውነት በቃ ምንም መጥፎ ቢሆን ምንም ክፉ ቢሆን ሰው ብዙ ነገር ሊያደርግ ይችላል፣ ብዙ ነገር ሊሳሳት ይችላል። ግን እንዴት ብዬ እሱን መመለስ እንዳለብኝ ግራ ነው የገባኝ። አንድ በኩል እዛ ጋር የሁለት ሴቶች ህይወት ተበላሽቷል፣ ሁለተኛ የዚህ ወንድሜ ህይወት ተበላሽቷል። እንዴት ብዬ ነው መመለስ ያለብኝ ኤፍሬምን? ምክንያቱም ወንድሜ ነው፣ ስጋዬ ነው። እንዴት ብዬ ነው በቃ እውነት እኔ በቃ ምንም ሰላሜን ነው እያጣ ያለሁት። በስመኛል እየደወላችሁ የምትጠይቁኝ ልጆች ራሱ ምን ብዬ መልስ እንደምመልስላችሁ ግራ እየገባኝ ነው። አላውቅም በቃ እኔ እንጃ። ብቻ ሁሉም ነገር ጊዜ ይፈታዋል፣ ሁሉም ነገር መልካም ይሆናል ብዬ ነው ማስበው። ለሁሉም ነገር ጊዜ አለው፣ ሁሉም ነገር መልካም ይሆናል በጊዜው ይስተካከላል ብዬ አስባለሁ። ሰው በጤናው ይሄንን ነገር አያደርግም፣ ሊሆንም አይችልም። በቃ ለማንኛውም ቤተሰቦች ተስተካክሎ ተመልሶ የምናይ ይሆናል። ተስፋዬ ይሄ ነው። እኔ አመሰግናለሁ።